የሰው እያለ ያለው ክርስትና በክርስትና የተቻለውን ድነት በክርስትና የተቻለውን የፈጣሪ ምህረት በአማራጭነት በተመጣጣኝ አማራጭነት የሚያቀርብ ሌላ እምነት የለም። ምክንያቱም ይህ የተቻለው በራሱ በፈጣሪ ፈቃድ ነው። በሰው መረዳት ሳይሆን ከግዝት ነፃ በመሆን ከግዝት ነፃ መሆን ወይም ፌት ከግዝት ነፃ በሆነ ሁኔታ ድነትን መቻል በአብ በፈጠረን ፈቃድ የተቻለ ከሰው መረዳት እና ዕውቀት በላይ በሆነ መንገድ የተቻለ እምነት ነው። በክርስትና የተቻለው ያ ነው ይላል። ግን እውነት ነው ወይ ነው ወይስ ክርስትና አንድ አማራጭ ነው? እምነት አንዳች አይነት አማራጭ ነው። በሌላም ሃይማኖት ሰዎች ያምናሉ። ክርስትናም ደግሞ አንዱ አማራጭ ነው ወይስ በመሰረቱ የተለየ ነው? ምንድነው መለየቱ? ክርስቲያን የሆነ ሰው ይህን ሊያውቅ ይገባል። ምንድነው እያወራን ያለነው? በሰው ዕውቀት ድነት ነው እያወራን ያለነው? በሰው ዕውቀት የክርስቶስ የዳዊት ልጅ ነው ወይ? ክርስቶስ የሰው ልጅ ነው ወይ? ክርስቶስ ከሰው ዕውቀት የመነጨ የድነት መንገድ ነው ወይ? ይህንን መረዳት ያስፈልጋል። ተስፋችን የሰው ዕውቀት አይደለም። በሰው ዕውቀት የተቻለ በሰው የእምነት አደረጃጀት ስርዓት፣ በሰውኛ ማህበራዊ ስርዓት በዛ ሳልቬሽናችንን ድነታችንን እናገኛለን፣ የሄቨንን ዜግነት እናገኛለን ብለን አይደለም ተስፋ የምናደርገው። ይህ እንዳልሆነ እናውቃለን። ይህ እስራኤል እና አይሁድ ወይም አይወድ ፈጣሪን አይወዱም ብለው ስለሚወቅሷቸው ነው አይሁድ የሚባሉት። የማይወዱ ፈጣሪያቸውን አይወዱም ነው የሚለው ኦልድ ቴስተመንት ወይም የብሉኝ ውል። ብዙ ጊዜ ሰዎች በስህተት ብሉኝ ኪዳን ይሉታል። ብሉኝ ብሎ ኪዳን የለውም። ይሄ በአማርኛውን አለመረዳት ነው። አዲስ ኪዳን ነው። ምክንያቱም የድነት ነው፣ መዳን ማለት ነው። ሳልቬሽን ባይ ፕሮቪዥን ኦፍ ጋድ ማለት ነው። አሁን ሰውየውም እንዳለው ማለት እኛ ተስፋችን ፈጣሪያችን ይህንን ያደርጋል እንጂ በሰውኛ ስርዓት በሙሴ በሰዱቃውያን እና በፈሪሳውያን ግዝት የሙሴ ህግ የሚሉት ህግ አይደለም፣ ግዝት ነው እሱ የሚባለው። በግዝት አሁንም ሰውየው ባይ ፌት ነው፣ በግዝት አይደለም። ፍትሃት ማለት ነው። ከእንዲህ ያለ ነገር ነፃ በመውጣት በፈጣሪ ፈቃድ ድነትን አቺቭ ማድረግ የሚቻልበት እምነት ክርስትና ብቻ ነው። ሌላው የሚያስተምረው የሰውአዊ ስርዓት ነው ይላሉ። የብሉይ ውል ብዙ ሞክረዋል። ብዙ ትውልድ ይዘረዝሩ የለም ከሌ ቢወልድ ከሌን እነዛ የግለሰቦች ሳይሆን የስልጣኔ ሲቪላይዜሽናል ጀነሬሽንስ ናቸው። እነዛ ሁሉ እንደ ክርስቶስ ትንሣኤ ሳይኖራቸው ቀርተው ያለፉ ናቸው። ግን የአንድን ሰው ነፍስ ለጽድቅ ያበቃሉ ተብሎ የታመነባቸው ህልውናዎች ናቸው። ሳይሆን ቀረ። ትንሣኤ ያለው ክርስቶስ ብቻ ነው። እነሱ ሲያልፉ በስተመጨረሻ በሙሴ ግዝትና ኢላይጃ ወይም ኤልያስ ተብሎ የተተረጎመው ሐሰተኝነት ነው። ኢላይጃ ነው ስሙ ልጇ ነው። የኢየሩሳሌም ልጇ ውጤቱ ነው። ከሰው ህሊና የተወለደ ለሰው ድነት በፈጣሪ ፊት ድነትን ያስገኛል ተብሎ የታመነበት በሰው ዕውቀት የተገኘ ማለት ነው። ከሰው ዕውቀት የተገኘ የእስራኤል የአስቴር ልጇ ኢላይጃ በፈጣሪ ፊት ቀረበ። ክርስቶስ የአብ ልጅ እና ሙሴና ኢላይጃ ደግሞ በአንድ ወገን ሆነው ቀረቡ። የምወደው ልጄ ይሄ ነው እሱን ስሙት አለ እና በክርስትና እኛ አሁንም ተስፋ የምናደርገው ከሰው ዕውቀት በአንዳች ሰዋዊ ስርዓት ግዝት በእንዲህ አታድርጉ እንዲህ ስታደርጉ በዘፈቀደ ነው የሚያወጡት። በዘፈቀደ በወጣ የሞራል ፕሪንሲፕል በገና ለገና
ለድነት ለምረት በፈጣሪ ፊት ለክብር ያበቃል ተብሎ በዘፈቀደ ማንም የሰራ እኔ አሁን ይሄንን ህግና ስርዓት እናወጣለን ብለው የሞራሊቲ ስርዓት የሚያወጡ ሰዎችን እንኳን ብቃት እዛ ውስጥ መግባት አልፈልግም። ግን የሚሰጣቸው ግምት ይሄን ያህል ነው ብዬ ባስቀምጥ አሁን ለመናገር አይመችም። ኢላይጃ ምን አይነት የማህበራዊ ስርዓት ነው? ኤልያስ ምን አይነት የማህበራዊ ስርዓት ነው? የበታቹን በላዩ ላይ በመጫን ጥሮ ግሮ ሰርቶ ታትሮ ለኑሮዬ ለቤቴ ለትዳሬ ብሎ የሰራው ላይ ሐሰተኛውን መጫን፣ በእውነት የመሰከረው ላይ ውሸታሙን መጫን ነው። ይህ ነው የኤልያስ ማህበራዊ ስርዓት። ብዙ ሰው ፖለቲካ ስንት ሰዓት ነው ንግግር የተደረገው? የዚህ ሀገር ፖለቲካ ምንድነው? በዚህ ቦታ ያሉ ሰዎች እንዲህ ያለ በደል ፈጸሙ፣ ህዝቡን በደሉ ተብሎ በፖለቲካ ላይ የተሰጠ ትንተና በረጅሙ ተቀጣጥሎ በአንድ ቪዲዮ ቢደረግ ስንት ሚሊዮን ሰዓት ይወጣው ይሆን? ፖለቲካው ብቻ አይደለም፣ እምነቱም ያው ነው። እምነቱም ታትሮ ታግሮ ለሀገሬ ለህዝቤ ለቤቴ ባለው ላይ አጭበርባሪ ሐሰተኛውን መጫን የእምነቱም የእስራኤል እምነት ይህ የኤልያስ ስርዓት ይባላል። ወይም የኢላይጃ በሺህ ዘመናት ያገኘነው የእውቀት ውጤት የሰው ህሊና እውቀት ውጤት ወይም የዳዊት ልጅ ይባላል። ይህ ነው ክርስትና። በክርስትና አሁን ክርስቲያን በመሆን መታወቅ ያለበት ነገር ይህ ነው። ክርስትና እንዲህ ያለ አመለካከት የለውም። ክርስትና የሚለው ምንድነው? ሪስፖንሲብል ሆነው ትልልቆቹ ትንንሾችን ያገለግላሉ፣ በካሳቸው ደግሞ ኮምፈርትድ ይሆናሉ፣ መልካም ኑሮ መልካም ህይወት ይኖራቸዋል። ይህንን ግን እኛ ሰው ገብቶት በሰው እውቀት ይተገበራል ብለን አናምንም። በአብ ፈቃድ ከአብ ይወለዳል ይሄ ብለን ነው ተስፋችን። ምክንያቱም የሰው ስርዓት በሰው ጭንቅላት በታሰበ ስርዓት የተቻለው ኢላይጃ ወይም ኤልያስነት የበታቹን የበላይ የማድረግ ማህበራዊ ስርዓት ነው። ይህም ደግሞ ትንሣኤ የሌለው በተራ ስንት ትውልድ ምክንያቱም አንድ ማህበራዊ ስርዓት በዚህ ሁኔታ ይሄድና መቻል ላይ ኢኮኖሚውን ፖለቲካውን ማቋቋም ሲያቅተው ይፈርሳል። ሲፈርስ እንደገና ይመሰረታል። ተመሳሳይ ሐሰተኛውን ከላይ የመጫን ስርዓት ያካሂዳሉ። እስራኤል ያው ሐሰት አይታክታቸውም፣ ሐሰተኞች ናቸው። ቀልባቸው ሁላ የሚሳበው ሐሰት ወደ ሆነው ውሸት ወደ ሆነው ነገር ነው። በዚህ ምክንያት ብዙ ትውልድ ጨርሰዋል። መልሰው እንደገና ያ ምድረው አንድ ተቃጥሎ ጠፍቶ እንደገና ራሱን ከአሹ የሚሰራው አንድ ብለው አሜሪካኖች የሚራቀቁት አንድ ተምሳሌ ያላቸው የፊኒክስ በርድ የፊኒክስ የሚባል ወፍ ራሱ ይሞታል፣ ከሞቱ ይነሳል። የነሱ ተምሳሌ ነው። የእስራኤል ተምሳሌ ነው። ሁሉ ጊዜ ብዙ ማህበራዊ ብዙ ህዝቦችን ብዙ ትውልድ ሲቪላይዜሽናል ጀነሬሽንን የጨረሱት በዚህ ሁኔታ። አሁንም እንዲህ ካለ ከሰው የሚመነጭ እውቀት ሰውን ነፍሳችንን አብ ፊት ያበቃል ያደርሳል ብለን አናምንም። ክርስትናው እዚህ ላይ ነው። አሁን ሰውየው ያነሳውና የጠየቀው ጥያቄ እውነት ነው ወይ ሰርቷል ወይ ነው? ዌል ኦልድ ቴስተመንት ወይም የብሉይ ውል ብዙ ሲቪላይዜሽናል ጀነሬሽንስ ጥቂት መቶ ዓመታት 300 ዓመት ትልቁ 900 ዓመት ኖረ ነው መሰለኝ የሚሉት በአንድ ሰው ማነው ማቱሳላ በሚል የሰየሙት ሲቪላይዜሽናል ቆይታ 900 ዓመት የኖረ ነው። ከዛ ውጪ የነበሩ ሲቪላይዜሽናል ጀነሬሽኖች ከዛ በላይ መቆየት ያልቻሉ በክርስቶስ ይኸው 2000 ዓመት ተችሏል ያለ ምንም ችግር። እናም የምናውቀው ሀቅ ክርስቶስ ዘላለማዊ ነው እና የክርስትናው ልዩነት ይሄ ነው። ክርስትና እንደው አንዳች ከሰው እውቀት የመነጨ አሁንም እስራኤል እነሱ በሙሴ የተለከፉ ናቸውና በኤልያስ የተለከፉ ናቸውና አሁንም የሰው ህሊና እውቀት ውጤት ይመስላቸዋል። ክርስቶስ የአብ ልጅ ነው ምንለው ለዛ ነው። ከአብ በሰው ልጅ ያደረ ከአብ ወደ ሰው ልጅ የሚመጣ አዎንታ ነው እንጂ ከሰዎች እውቀት የመነጨ አይደለም ክርስቶስ። እኛ በሰዎች ተስፋ እናደርጋለን።